ብዙዎቻችን ብዙ ጊዜ የሆነ ነገር ሲያስቸግረን ወይም ኮምፒውተራችን ላይ የሆነ አፕሊኬሽን አልሰራ ካለ ወይም ኔትወርክ እምቢ ካለ ወይም ብሉቱዝ አልሰራ ካለ ኮምፒውተሩን ሸትዳውን እናደርግና መልሰን እንከፍተዋለን። መልሰን ከከፈትን በኋላ ብዙ ጊዜ በፊት ያጋጥመን የነበረው ፕሮብለም አሁንም ተመሳሳይ ሆኖ እናገኘዋል። ይሄ ብቻ ብዙዎቻችን ኮምፒውተራችንን ሪስታርት ማድረግና ኮምፒውተራችንን ዘግቶ መክፈት ተመሳሳይ የሆነ ነገር ይመስለናል። ነገር ግን በፍጹም የተለያዩ ነገሮች ናቸው። ይሄ ማለት ምን ማለት ነው? ኮምፒውተራችንን ሻት ዳውን አድርገን ስንከፍትና ኮምፒውተራችንን ሪስታርት ስናደርግ ተመሳሳይ የሆኑ ነገሮች አይከናወኑም፣ ወይም ኮምፒውተራችን ተመሳሳይ የሆነ ስራ አይሰራም። ይሄ ማለት በሌላ አማርኛ ስንገልጽ ሻት ዳውን ማለት ኮምፒውተራችንን ፉል ሪፍሬሽ ማድረግ ማለት አይደለም። ይሄም የሚሆነው ለምንድን ነው? አሁን ላይ የምንጠቀማቸው የኮምፒውተሮቻችን ሞደርን ዊንዶውስ ላይ በተለይ ዊንዶ 10 እና ዊንዶ 11 ላይ ፋስት ስታርታፕ የሚባል ፊቸር አለ። እሱም ፋስት ስታርታፕ ማለት ምን ማለት ነው? ኮምፒውተራችን ሲነሳ ወይም ሻት ዳውን አድርገን ሲንከፍተው በፍጥነት እንዲከፍትልን ወይ እያዘገመ እንዳይከፍትልን ፍጥነቱን ለመጨመር ቶሎ እንዲከፍት ለማድረግ የምንጠቀምበት ፊቸር ነው። ይሄም ደግሞ አውቶማቲካሊ ኦልሬዲ ኦን የሆነ አንድ ፊቸር ነው ማለት ነው። ይሄም ምን ማለት ነው? ኮምፒውተራችንን ፉሊ ሪፍሬሽ ማድረግ ማለት ሪስታርት ማድረግ ሲሆን ኮምፒውተራችንን ሻት ዳውን አድርገን ሲንከፍተው ደግሞ በተቃራኒው ፉል ሪፍሬሽ ማድረግ ማለት አይደለም። ይሄ ፋስት ስታርታፕ የሚባለው ነገር አውቶማቲካሊ የሚያደርገው ነገር ምንድን ነው? ኮምፒውተራችንን ከዘጋነው በኋላ ወይም ሻት ዳውን ካደረግነው በኋላ የኮምፒውተራችን ኦፕሬቲንግ ሲስተም ምንድን ነው የሚያደርገው? በቀላሉ ለማስረዳት ያህል የኮምፒውተራችን ኦፕሬቲንግ ሲስተም የዊንዶውስ ስቴቶችን ቀጥታ ዲስክ ላይ ሴቭ ያደርጋል። አውቶማቲካሊ ነገሮችን ሁሉንም ነገር ፍሮም ስክራች ሎድ ከማድረግ ይልቅ የዊንዶውስ ኦፕሬቲንግ ሲስተም የሚመርጠው ምንድን ነው? እነዚህ የዊንዶውስ ስቴቶችን ዲስክ ላይ ሴቭ ካደረገ በኋላ መልሰን ስንከፍተው ቀጥታ እነዛን ሎድ ያደርጋቸዋል ማለት ነው። ይሄም ኮምፕሊት የሆነ ወይም ፉል ሪፍሬሽ ኮምፒውተራችን እንዳያደርግ ያደርጋል ማለት ነው። ሪስታርት ማድረግ ማለት ደግሞ ኮምፕሊትሊ እያንዳንዱ ነገር ፍሮም ስክራች እንዲጀምር ማስደረግ ማለት ነው። በቀላሉ ይሄንን ቼክ ለማድረግ የምትጠቀሙበትን ሜካኒዝም አሁን እዚህ ጋር አሳየን። ኮምፒውተራችሁ ላይ ኮንትሮል ፕላስ ሺፍት ፕላስ ስኬፕን ትጫኑና ታስክ ማኔጀርን ትከፍታላችሁ። ወደ ታስክ ማኔጀር ከከፈታችሁ በኋላ ወደዚህ ጋር ወረድ ትሉና ፐርፎርማንስ የምትለው አንድ ጊዜ ክሊክ ታደርጋላችሁ። እሱን ከተጫናችሁ በኋላ ሲፒዩ የምትላለች እሷን አንድ ጊዜ እንጫናል። ሲፒዩን አንድ ጊዜ ከተጫነ በኋላ አፕታይም እዚህ ጋር 3 ሰዓት ከምናምን ይላል። የእናንተ ኮምፒውተር ላይ ግን እዚህ ጋር አፕታይም የምትለው ምናልባትም 20 ሰዓት፣ 30 ሰዓት፣ 2 ቀን፣ 20 ቀን፣ 30 ቀን የሚል ከሆነ ኮምፒውተራችሁን ሻት ዳውን እያደረጋችሁ ነው ማለት ነው። ይሄ ማለት ኮምፒውተራችሁን የሆነ ሰዓት ላይ ሪስታርት ካደረጋችሁበት ጊዜ ጀምሮ እስከ አሁኗ ሰዓት ድረስ ፉል ሪፍሬሽ አልሆነም ማለት። ይሄም አንዳንድ ድራይቨሮችም እንዳይሰሩ ያደርጋል ማለት ነው። ስለዚህ እዚህ ጋር የምንማረው ነገር ምንድን ነው መሰላችሁ? ምናልባት ኮምፒውተራችሁን ስትጠቀሙ ዋይፋይ የማይሰራ ከሆነ፣ ብሉቱዝ የማይሰራ ከሆነ፣ ኦር ኔትወርክ የሚያስቸግር ከሆነ፣ የተለያዩ አፕሊኬሽኖች በስነስርዓት አልከፍት የሚሉ ከሆነ፣ ሳውንድ የማይሰማ ከሆነ፣ እነዚህ የማይክሮፎን ችግር፣ የስፒከር ችግር ዝም ብሎ የሚያጋጥም ከሆነ እነዚህ ፕሮብለሞችን ሶልቭ ለማድረግ ሻት ዳውን ማድረግ ሳይሆን በቀላሉ እነዚህን ፕሮብለሞችን ፊክስ ለማድረግ የምንጠቀመው ሪስታርት ይሆናል ማለት ነው። ሻት ዳውን አድርጋችሁ ድጋሚ የሚከፍቱ ከሆነ ይህንን በስነ ስርዓት ላይሰራላችሁ ይችላል ማለት ነው። ሁለተኛ ምርጫ እዚህ ጋር ብዙ ጊዜ ብዙ ሰው ስሊፕ እና ሃይበርኔት የሚባሉ ደግሞ እንደዚሁ አሉ። ስሊፕ ማድረግ ማለት ምናልባትም ለተወሰነ ሰከንድ ለተወሰነ ደቂቃዎች ሰው እያወራን ሊሆን ይችላል፣ ሻይ ቡና እያልን ሊሆን ይችላል። ሻት ዳውን ከምናደርግ ስሊፕ ብናደርግ አንድ የፓወር ኮንሰፕሽኑ ኦልሞስት 100% ፓወር ኮንሱም አያደርግም እና ይሄ ጀስት እየሰራን ከሆነ በተወሰነ ደቂቃ ፓውዝ እንደማድረግ ማለት ነው። ሻት ዳውን ማድረግ ማለት ደግሞ ምናልባት ለአንድ ቀን ለ2 ቀን ኦር መንገድ እየሄድን ከሆነ ኮምፒውተራችንን ሙሉ በሙሉ ሻት ዳውን ብናደርግ ይመከራል ማለት ነው። ለረጅም ጊዜ ለረጅም ሰዓታት ኢቭን ለቀናት የማንጠቀምበት ከሆነ ኮምፒውተራችንን ሻት ዳውን ብናደርግ ይመከራል እንደማለት ነው። እዚህ ጋር አንድ ነገር ማወቅ ያለብን ነገር ምንድን ነው? ሻት ዳውን ማድረግ ኮምፒውተራችንን ፉሊ ሪፍሬሽ እንዲያደርግ አያስችልም ማለት። ነገር ግን ሻት ዳውን ስናደርግ ኮምፒውተራችን ሙሉ በሙሉ ሪፍሬሽ እንዲያደርግ ወይም ፉሊ ሪፍሬሽ እንዲያደርግ ማድረግ ከፈለግን ሻት ዳውን ስናደርግ ኮምፒውተራችን ላይ የሺፍት ኪ እንጫንና ሻት ዳውን እናደርጋለን። ወይም ካልሆነ ሙሉ በሙሉ ሽፍትን መጫን ሳያስፈልገን ኮምፒውተራችን ላይ ፐርማነንትሊ
ፋስት ስታርታፕ ፊቸርን ዲዘብል ማድረግ እንችላለን። የፋስት ስታርታፕ ፊቸርን ዲዘብል ማድረግ ደግሞ ትንሽ ኮምፒውተራችንን ስሎው ዳውን የማድረግ ሁኔታ ሊኖር ይችላል ወይም ሊያጋጥም ይችላል። ይሄ ደግሞ የሚያጋጥመው ያው ኮምፒውተራችን ሁሌ ሻት ዳውን አድርገን በከፈትን ቁጥር ፍሮም ስክራች ሁሉንም ነገር ፉሊ ሪሎድ ስለሚያደርግ ኮምፒውተራችን ትንሽ የማዝገም ነገር ሊከሰት ይችላል ማለት። ስለዚህ ፉሊ ስታርታፕን እንዴት ሪሎድ እንደምናደርግ እዚህ ጋር ላሳየው። ኮንትሮል ፓናል ላይ እንግባና እዚህ ጋር ሃርድዌር ኢንስታንስ የምትላለች እሷን አንድ ጊዜ እንጫናለን። ከዛው ፓወር ኦፕሽን የምትላለች እሷን እንጫናለን። ከዛ እዚህ ጋር በስተግራ በኩል እንምጣና ቹዝ ዋን በፓወር በተን ዳት የምትለውን አንድ ጊዜ ከመረጥን በኋላ ቼንጅ ሴቲንግስ ዳታ ከረንትሊ አቬይለብል የምትለውን አንድ ጊዜ እንጫናለን። እዚህ ጋር አንድ ጊዜ ከተጫነን በኋላ መጀመሪያ ላይ ያለችው ምን ትላለች? ተርን ኦን ፋስት ስታርታፕ ሪኮመንድድ ትላለች። ስለዚህ ይሄንን እዚህ ጋር ዲዘብል እናደርጋለን ማለት ነው። ዲዘብል ካደረግን በኋላ ወደዚህ ጋር እንምጣና ሴቭ ቼንጅስ የምትለውን አንድ ጊዜ እንጫናለን ማለት ነው። በዚህ አይነት መልኩ የኮምፒውተራችንን ፋስት ስታርታፕን ዲዘብል በማድረግ ኮምፒውተራችንን ሻት ዳውን ስናደርግ ፉሊ ሪሎድ ማድረግ ወይም ፉሊ ሪፍሬሽ ማድረግ እንችላለን ማለት ነው። ስለዚህ በመጨረሻ ማወቅ ያለብን ነገር ምንድን ነው? ኮምፒውተራችን አፕሊኬሽኖች የማይሰሩ ከሆነ፣ ብሉቱዝ የሚያስቸግር ከሆነ፣ ዋይፋይ የሚያስቸግር ከሆነ፣ የኔትወርክ ፕሮብለም ካለ ሪፍሬሽ እናድርግ። የመጀመሪያው። ሁለተኛው ኮምፒውተራችን ለረጅም ጊዜ የማንጠቀምበት ከሆነ፣ መንገድ የምንሄድ ከሆነ፣ ለ2 ለ3 ቀን የማንጠቀምበት ከሆነ ሻት ዳውን እናድርግ። ምናልባትም ደግሞ ኮምፒውተራችን ለተወሰኑ ደቂቃዎች ብቻ ሰው እያወራ ሊሆን ይችላል፣ ሻይ ቡና ልንል ሊሆን ይችላል፣ ስልክ እያወራ ሊሆን ይችላል። ለተወሰነ ደቂቃ ፓውዝ ለማድረግ ከፈለግን ስሊፕ እናድርግ። የመጨረሻ አንድ ቲፕ ሊጨምር፣ ኮምፒውተራችሁን ለመዝጋት ሁልጊዜ ስታርት እያላችሁ ከዚህ ውስጥ ፓወር ኦፕሽን እየፈለጋችሁ ሻት ዳውን ወይ ሪስታርት ምናምን እያላችሁ የምትፈልጉ ሰዎች ካላችሁ ጊዜያችሁን የሚቆጥብላችሁን አንድ ሾርት ካት ላሳያችሁ። በአጭሩ ኮምፒውተራችን ላይ አልት ፕላስ F4 ይህንን ከተጫናችሁ በኋላ እዚህ ጋር ምርጫዎችን ያመጣላችሁ። ሻት ዳውን የሚል አለ፣ ሃይበርኔት የሚል አለ፣ ስሊፕ የሚል አለ፣ ሳይን አውት የሚል አለ፣ ስዊች ዩዘር የሚል አለ። ስለዚህ ከእነዚህ ውስጥ አንዱን ሪስታርት ማድረግ ከፈለጋችሁ ኦር ሻት ዳውን ማድረግ ከፈለጋችሁ እነዚህ ቀስቶችን በመጠቀም ወደ ላይ ወደ ታች በማድረግ የፈለጋችሁትን ምርጫ በመምረጥ ቀጥታ ኢንተር በማድረግ ኮምፒውተራችሁን መዝጋት ወይም ሪስታርት ማድረግ ይችላል። ለሌላ ቪዲዮ እስክንገናኝ ድረስ ባይ።